ሰላም የጉዞ ከሚሎ ጋር ቤተሰቦች እንዴት ናችሁልኝ? በዚህ ቻናል የሚተላለፉ ፕሮግራሞች ይጠቅሙኛል ብላችሁ ካሰባችሁ ሰብስክራይብ፣ ለሌሎች ተደራሽነቱ እንዲጨምር ደግሞ ላይክ፣ ሼር በማድረግ በደንብ ቤተሰብ ልትሆኑ ትችላላችሁ። መልካም ቆይታ። ስለዚህ አብዛኞቻችሁ የምጠይቁኝን ጥያቄዎች ነው በደንብ የምናብራራው ዛሬ። የመጀመሪያው በምን አይነት መኪና ልጀምር ነው? በኤሌክትሪክ፣ በነዳጅ። ሁለተኛው ደግሞ ፉል ታይም ልስራ፣ ፓርት ታይም ልስራ ትሉኛላችሁ ብዙዎቻችሁ። ሶስተኛ የሚሆነው ደግሞ በብድር ገዝቼ ወደ ኢንዱስትሪው ብገባ እንዴት ነው ያለ ሀሳብ ብድሬን መክፈል እችላለሁ ወይስ አቅም ሊያንሰኝ ይችላል? ስራው ምን ያህል አለ የሚል ጥያቄ ትጠይቁኛላችሁ። በአራተኝነት ደግሞ ወደ ስራው ገብታችሁ የመቆሚያ ቦታ አለማወቅ ብዙዎቻችሁን ስራው አዋጭ እንዳይሆንላችሁ የሚያደርግ ነገር እንደሆነ ተረድቻለሁ ከጥያቄዎቻችሁ። አምስተኛው ደግሞ ስራው ላይ መቼም ሁሉም ነገር አልጋ በአልጋ አይሆንም። ቻሌንጆች ይኖራሉ። ከስተመር ሃንድሊንግ ላይ ችግር ሊኖር ይችላል። ከሌቦች ጋር የሚያጋጥማችሁ ችግሮች ይኖራሉ። ያው እኔም ቲክቶክ ላይ ብዙ የስርቆት የጥንቃቄ መልእክቶችን አስተላልፋለሁ። ሌሎች የተሸወዱበት መንገድ እናንተም ላይ እንዳይደገም ከነሱ ስልታቸውን በማጋለጥ እናንተ እንድትማሩ ለማድረግ የቻልኩትን እየሞከርኩ ነው። ስለዚህ በአጠቃላይ ዛሬ እነዚህ ርዕሶች ላይ ዘርዘር ያለ መረጃ ልሰጣችሁ ሞክራለሁ። አብራችሁኝ ቆዩ። በመጀመሪያ የምናየው በኤሌክትሪክ መኪና ወደ ስራው መግባት ይሻላል ወይስ በነዳጅ መኪና የሚለውን ጥያቄ ነው። ታዲያ ይሄንን ጥያቄ ደግሞ ብቻውን ከምመልስላችሁ ይልቅ ከብድር ጋር አያይዤ ብመልሰው የተሻለ ይመስለኛል። ምክንያቱም አብዛኛው ተሽከርካሪ አሁን ተገዝቶ ወደ ስራ እየገባ ያለው በብድር ነው። ስለዚህ ከነዚህ ጋር አያይዤ የምችለውን ያህል ብሪፍ ለማድረግ ሞክራለሁ ማለት ነው። በነዳጅ መኪና ወደ ስራው መግባት ከፈለጋችሁ ኮንሲደር ማድረግ ያለባችሁ ነገሮች አብራራላችኋለሁ። መጀመሪያ የተለያዩ አሽከርካሪዎችን ለማነጋገር ሞክሬያለሁ። ጥሩ የሚሰሩ ምላቸውን አሽከርካሪዎች በቀን እስከ 1500 ለነዳጅ እንደሚያወጡ ነው የነገሩኝ። አቬሬጅ ማለት ነው። ይሄን ኤግዛክት ቁጥር እንዳትጠብቁ እናንተ እንደምትሰሩት ሊለያይ ይችላል። በቀን ደግሞ ከ100 እስከ 130 እስከ 140 ኪሎ ሜትር ከዛም በላይ ከዛም በታች ሊካሄድ ይችላል። አቬሬጁን ነው እየነገርኳችሁ ያለሁት። ይሄዳሉ ማለት ነው። ጥሩ መካከለኛ በቃ ጥሩ ገቢ ይሰራሉ ተብሎ የሚታሰቡ አሽከርካሪዎች ማለት ነው። ከዚህ በተጨማሪ ደግሞ በተለያየ ጊዜ ለስፔር የሚወጡ ወጪዎች ይኖራሉ። በእርግጥ የነዳጅ መኪኖች የስፔር ዋጋ ጥሩ ነው ከኤሌክትሪክ መኪና አንጻር ስናየው። ግን ደግሞ ዩዝድ መኪኖች ስለሚሆኑ በተከታታይ የሰርቪስ ወጪዎች ሊኖሩ ይችላሉ። በየ5000 ኪሎ ሜትር በየ4000 ኪሎ ሜትር እንደ እናንተ ፍላጎት ማለት ነው። ስለዚህ ይህን ነገር በደንብ ኮንሲደር ማድረግ ይኖርባችኋል። ይሄ ብቻ አይደለም ወጪያችሁ፣ ብድር ትከፍላላችሁ። ብድር ደግሞ በብዛት በዚህ ሰዓት ከማይክሮ ፋይናንሶች ነው እየተሰጠ ያለው። ማይክሮ ፋይናንሶች ላይ ያለውን ከፍተኛ የኢንተረስት መጠን ደግሞ የምታውቁት ነው። ስለዚህ የግል ህይወታችሁ ኖራችሁ ቤተሰብ አስተዳድራችሁን ነዳጅ ሞልታችሁ ብድሬን ያለ ሀሳብ ከፍላለሁ ወይ ይህን እንዳረግ ያስችለኛል ወይ ስራው የሚለውን ነገር በደንብ ሂሳብ መስራት ይኖርባችኋል ማለት ነው። በነዳጅ መኪና ተበድራችሁ ወደ ስራ ከመግባታችሁ በፊት። አሁን ደግሞ የኤሌክትሪክ መኪናን እኔ የኤሌክትሪክ መኪና ደግሞ ሲሆን አድቫንቴጁ ምንድነው? ነዳጅ አታወጡም፣ ሰርቪስ አይኖርባችሁም። እስከተወሰነ ኪሎ ሜትር መኪናው በደንብ እስኪያገለግል ድረስ ለሰርቪስ የምታወጡት ያን ያህል ወጪ የለም። እግር ሰርቪስ ነው የሚደረገው። እሱም አሁን ከተማው ላይ አቬሬጅ 2500 ብር ድረስ ታገኛላችሁ ሰርቪስ። ስለዚህ ያን ያህል የከፋ ወጪ የለውም። ቢያንስ የተወሰነ አመታትን እንግዲህ 2 አመት 3 አመት በዛ መልኩ ሊቀጥል ይችላል በጥሩ ከያዛችሁት ብዬ አስባለሁኝ። ግን ምንድነው ኤሌክትሪክ መኪና ላይ ደግሞ ለመስራት በጣም ብር አያያዝ ላይ ጎበዝ መሆን አለባችሁ። ምክንያቱም አይበለውና የሆነ ችግር ቢፈጠር ወጪው ከፍተኛ ነው የሚሆነው ያንን ነገር ሜንቴን ለማድረግ። ስለዚህ ብር ተገኘ ተብሎ ያው ሜትር ታክሲ ስራ ላይ ብር አይጠፋም ከእጃችን። ስለዚህ ያቺን ብር ትንሿ ብር ናት ተሰብስባ ትልቅ ብር የምትሆነው። ስለዚህ ያንን ብር እንዴት ነው ማኔጅ ማድረገው የሚለው የእናንተ ፐርሰናሊቲ ማተር ያደርጋል ማለት ነው። ስለዚህ ብር ማይበቃችሁ አባካኝ ከሆናችሁ ሴቭ ማድረግ ካልቻላችሁ አሁንም ነዳጅ መኪና ገዝታችሁ ከስር ከስር እያወጣችሁባት አትሊስት ትልቅ ወጪ ኤክስፔክት አታረጉም። በዛ ብትሰሩ ብዬ ሪኮመንድ አደርጋለሁ። ግን ቤተሰብ አስተዳዳሪ ነኝ፣ ራሴን መቆጣጠር እችላለሁ፣ ብር አያያዝ ላይ ጥሩ ነኝ፣ ለዓላማ ነው የምሰራው የምትሉ ሰዎች ካላችሁ ኤሌክትሪክ መኪና ሪኮመንድ አደርጋለሁኝ። ምክንያቱም በእጃችሁ እስካለ ድረስ መኪናው እና ያው ፈጣሪ ነው
እኛንም ንብረታችንን የሚጠብቀው ግን የእኛም ጥንቃቄ ማተር ያደርጋል። ስለዚህ በጥንቃቄ አሽከርክሬ መኪናዬን በጥሩ ሁኔታ ይዛለሁ ብላችሁ የምታስቡ ሰዎች ከሆናችሁ ደግሞ በኤሌክትሪክ መኪና ብትሰሩ ሪኮመንድ አደርጋለሁ። ጭራሽ አይገናኝም። ስራ እንደፈለጋችሁ የመስራት ነፃነት አላችሁ። ለምሳሌ ነዳጅ መኪና ሲሆን ረጃጅም ትሪፖችን የመስራት ነፃነት የለም። ምክንያቱም ረጃጅም ትሪፕ ሲካሄድ ተመላሽም ላይኖር ይችላል። ኤሌክትሪክ መኪና ግን ከሆነ የያዛችሁት በድፍረት ረጅም ትሪፕም ልትሄዱ ትችላላችሁ። ተመላሽ ያላችሁበት አካባቢ ቢጠፋ እንኳን ሸርተት እያላችሁ የተወሰነ ኪሎ ሜትር በባዶ እየሄዳችሁ ሌላ ስራ የመፈለግ አድቫንቴጅ አላችሁ ማለት ነው። ስለዚህ ብር አያያዝ ላይ ጥሩ ከሆናችሁ ኤሌክትሪክ መኪና ሪኮመንድ አደርጋለሁ። እንዳልኳችሁ የመጀመሪያና ሁለተኛውን ጥያቄ አንድ ላይ ስለመለስኩላችሁ አሁን ወደ ሶስተኛ ጥያቄያችን እንሄዳለን። ሶስተኛ የሚሆነው የብዙዎቻችሁ ጥያቄ የሆነው ፓርታይም ልስራ ፉልታይም ልስራ ነው። እዚህ ጋር እንድታቆልኝ የሚፈልገው ነገር እኔ የግል አስተያየቴን ነው የምሰጣችሁ ካለኝ ልምድ አንጻር። እናንተ ደግሞ የሚጠቅማችሁን ውሰዱ፣ ማይጠቅማችሁን ጣሉት። እኔ ሪኮመንድ ማድረገው ፉልታይም ስራ ነው። ይሄን ለምን እንዳልኩ ደግሞ ላብራራላችሁ። በእርግጥ ፓርት ታይምም መስራት ጥሩ ነው፣ ይመከራል። ግን ለምን እንደዚህ እንዳልኩ ደግሞ አያይዤ እነግራችኋለሁ። ለምሳሌ አንድ ኮድ 2 መኪና ያለው ሰው እና የሙሉ ጊዜ ስራ ያለው ሰው ጠዋትና ማታ ለመስራት ብቻ ኮድ 3 ማድረግ ሊፈልግ ይችላል መኪናውን። ታዲያ የመጀመሪያ ወጪው የሚሆነው 30 ሺህ ብር ለታርጋ መቀየሪያ ያወጣል። ከዛ በኋላ ትናንሽ ወጪዎች ሊኖሩ ይችላሉ። ለሊብሬ ሶስተኛ ወገን የተለያየ ወጪ ሊኖር ይችላል። ለንግድ ፍቃድ ምናምን ያ ብዙ ብሩ ነው እንጂ 30 ሺህ ብር ያልኳችሁ ነው እንጂ ብዙ ከባድ ፕሮሰስ የለውም። ከዛ ግን ከሰራበት በኋላ ከኮድ 3 መኪና ወደ ኮድ 2 ለመቀየር ወይም ደግሞ እዛው ኮድ 3 እንዳለ ለመሸጥ ሲፈልግ ግን ለገቢዎች የሚከፈል 35% አለ። እኔ ከዚህ በፊት ያሪስ ኮምፓክት ስሸጥ ወደ 100 ሺህ ብር አካባቢ ከፍያለሁ። 110 ምናምን ሺህ ብር አካባቢ ከፍያለሁ እና ይሄ 35%ቱ ክፍያም ቀላል አይደለም። ያው እንደተጠቀምበት ጊዜ ሊሆን ይችላል ብዬ አስባለሁ። የእሱ የኔን ያህል ላይሆን ይችላል፣ ግን ይሄም እንዳለ ማወቅ አለባችሁ። ምክንያቱም እናንተ ጠዋትና ማታ ብቻ ስትሰሩ ከፉል ታይም ጋር ምን መሰላችሁ ልዩነቱ? ፓርት ታይም ስትሰሩ የእድላችሁ ነው የምትሰሩት። ለምሳሌ አንድ ሰው አያት ቢሆንና ቤቱ ቦሌ ቢሆን ስራ ቦታው ወደዛ እስከምደርስ ድረስ ሰራለው ነው አይዲያው አይደለ? ስራ ዝም ብሎ ወደ ቦሌ ስለፈለገ የሆነ ሰው ወደ ቦሌ አይገባለትም፣ ወይ ወደ መገናኛ ስለፈለገ ወደዛ አይገባለትም። የእድሉ ነው ሊገባለት የሚችለው። እንደ አጋጣሚ አሁን ይሄ ሰው እሺ ቀደም ብሎ ተነሳ እንበልና 2-3 ስራ ቢያገኝ መስራት በሚችልበት ሰዓት፣ ለምሳሌ 2 ሰዓት ቢሆን ቢሮ የሚገባው 11 ሰዓት ወጣ ብለን እናስብ። እንደው በጣም በቃ ጎበዝ ሆኖ ማለት ነው። ስለዚህ 11 ሰዓት እንዳበራም ስራ ላይ ገባለት ይችላል። 11 ተኩል ድረስ 12 ሰዓት ድረስ አንዳንዴ 1 ሰዓትም ድረስ ሊያስጠብቅ ይችላል። እኔም ሌሊት ተነስቼ ሳበራ ስለማውቀው ማለት ነው፣ ፉል ታይም እንኳን እየሰራው። ስለዚህ ይሄ ሰው እስኪ የስራ ቀን ነው እንበልና ወደ 11 ሰዓት ጠራለት እንዳበራ ብለን እንውሰደው። ግን የገባለት ስራ ወደ ለቡ ሊሆን ይችላል። እሺ መመለስ እችላለሁ ከዛ ሰዓት አለኝ ብሎ ለቡ ሊሄድ ይችላል አይደለ? ከዛ በኋላ ለቡ ከደረሰ በኋላ ግን ወደ ኮዬ ፈቼ ሊገባለት ይችላል። ኦር ደግሞ ወደ ሌላ ተቃራኒ ሰፈር ወደ ቦሌ ማያመጣው ሰፈር ሊገባለት ይችላል። ወይም ደግሞ ጭራሽ ስራም ላይገባለት ይችላል። ስለዚህ ይህ ሰው ከለቡ ወደ ቦሌ በባዶ ለመምጣት ሊገደድ ይችላል ማለት ነው። ይሄ ሁሌ ላይሆን ይችላል። ደግሞ ቀንቶት ቀጥታ የቦሌ ቢሮ ጋር የሚወርድ ሰው ይዞ ሊመጣ ይችላል። ይሄን የምላችሁ ልዩነቱ እንድታውቁት ነው። ፓርታይም የእድል ስራ ነው። በቃ እድለኛ ከሆናችሁ ቀጥታ ከቤታችሁም ቦሌ ድረስ ልታገኙ ትችላላችሁ ማለት ነው። ስለዚህ ፕላን የምታደርጉበት ነገር አይደለም ብዬ ነው ማምነው እኔ። በእርግጥ የነዳጅ ወጪን ለመሸፈን የስፔር ወጪዎቻችንን ከቨር ለማድረግ በተለይ ቅዳሜና እሑድ ፉል ታይም ከሰራችሁ ከስራ መውጫ ሰዓትም ጥሩ እንቅስቃሴ ሊኖር ይችላል። እናንተ መሀል ከተማ አካባቢ የምትሰሩ ከሆነ በተለይ ስለዚህ ከስራ ወጥታችሁ ደግሞ ያኔ ምንድነው ደስ የሚለው ሊሚት የለውም። ወደ ፈለጋችሁበት ሰፈር እስከ 3ም እስከ 4ም እንስራ ካላችሁ ሰርታችሁ የመጨረሻውን ትሪፕ ብቻ ነው በባዶ ወደ ቤታችሁ የምትገቡት ካላገኛችሁ ወደ ሰፈራችሁ የሚወስዳችሁ እና በጣም ጠንካራ ከሆናችሁ ነዳጃችሁን የስፔር ወጪያችሁን እንዳልኳችሁ ከቨር አርጋችሁ ልትሰሩ ትችላላችሁ ብዬ አስባለሁ። ያው እንደናንተ ጥንካሬ ነው። እኔ እንዳትገቡ ፑሽ ለማድረግ አይደለም።
ግን እኔ ሞር ሪኮመንድ ማድረገው ፉል ታይሙን ነው። ምክንያቱም ያ የቻንስ ስራ ስለሆነ እናንተ በዚህ መንገድ ልስራ ብላችሁ አሁን እንዴት መሰላችሁ ስራው ፉል ታይም ሲሆን ለምሳሌ እኔ ጠዋት 11 ሰዓት አብርቼ ስራ ጀምራለሁኝ። ስለዚህ ቀድሜ ወደ ስራ ስለገባው አሁን ላይ እኔ ይሄንን ነገር ማንም ነግሮኝ አይደለም። ድርጅቶችም ከተሳሳትኩ ልታረሙኝ ትችላላችሁ። በራሴ ስራው ላይ እንደመቆየቴ በራሴ የገባኝ ነገር ግን ሞር ጥሪዎችን አክሰፕት ባረኩ ቁጥር ሞር ጥሪዎች ወደ እኔ ይገባሉ ብዬ ነው ያሰብኩት። በቃ ማለት ካምፓኒው እኔ ጥሪ እንደማላባክንበት እየተረዳ ሲመጣ ቅድሚያ እየሰጠኝ ይመጣል ለስራዎች ብዬ አስባለሁ። ስራው ላይ በመቆየቴ ይሄንን ተረድቻለሁ ብዬ አስባለሁ። እንግዲህ እንዳልኩት ከተሳሳትኩ ድርጅቶች ልታርሙኝ ትችላላችሁ። ስለዚህ ይሄንን አሰራር እንዴት ነው እዚህ ሪትም ውስጥ መግባት አትችሉም ፓርታይም ሲሆን። ስለዚህ እንዴት ነው ግምታችሁን ቀድማችሁ ከመግባታችሁ በፊት ማወቅ ያለባችሁ ነገሮች አይደለ ርዕሳችን። ይሄንን አውቃችሁ እንድትገቡ ነው። ሁሉም ነገር አልጋ ባልጋ በቃ የሆነ ጥሪ እየገባላችሁ ቢራችሁ ጋር ውርድ የምትሉ እንዳይመስሏችሁ ነው ይሄን ነገር እንድትጠነቀቁ የምነግራችሁ ማለት ነው።